ሰላም አለይኩም ወራህመቱላሂ ወበረካቱ የረበና ሰላም በእናንተ ላይ ለአላህ ብለን ነው የምንወዳችሁ። ለማግባት ያሰበ ማን ነው? ሶሚቲው ከጋብቻ ፕሮሰሶች ውስጥ በጣም ደስ የሚለውና ትንሽ ልብ የሚያንጠለጥለው የሽምግልና ስርዓቱ እንደሆነ ሁላችንም እናውቃለን። ለማንኛውም ስንት አይነት ሽምግልና አለ? አባቶች ውስጥ በሽምግልና ወቅት ምን አይነት ሪያክሽን ያሳያሉ? ከ10 ሰዓቱን ገልብጬዋለሁ ለካ 20 ጉዳይ ነው። እሺ ያለምንም ወሬ 20 ደቂቃ ቆይተናል። ምንድነው ጉዳያችሁ? ቢስሚላህ አመጣጣችን አላህ ለመረጠው ለባረከው ትዳር ልጆትን ፈልገን ነው። ምንድነው አንተ ኮሌታህን አስተካክል። ለመሆኑ ልጁ ማን ነው? ልጁማ 5 አውቃት ሰላት የሚሰግድ ዳዕዋ የሚሰራ ቤተሰቦቹን ጎረቤቶቹ የሚያስደስት ሱብሃንአላህ ወአክበር በአኽላቁ የተመሰገነ አላህን ፈሪ ወላሂ አላህን ፈሪ ስሙ ደግሞ ሙሂቡ ይባላል። ያው ሙሂብ ነው ልጁ እንዲሁ ስታየው ሙሂብ ነው። አላወቁትም። ምንድነው አንተ ኮሌታህን አስተካክል እንጂ ታውሰህ ነው እንደ መጣው። ምስኪኑ ልጅ እንደው ይሄ ሀገር ያወቀው። ለመሆኑ ስራው ምንድነው? ሱቅ፣ የግል ሱቅ አለው። መርካቶ ነው? አይ የሰፈር ሱቅ። ችርቻሮ? ምን ነው ችርቻሮ ስራውን ይንቁታል እንዴ? ለሷም ይበቃል። የለም ኡስታዝ ምን መሰሉት፣ ግዴለ እረፍት አድርጉ። ዛሬ ሄዱና እረፍት አድርጉ፣ እኛም እንማከርበት። አዎ ካልጋችን ተማክረን እነግራችኋለን። በ17 ነው። ምንድነው አንተ ኮሌታህን አስተካክል። ይሄው እንደውም መውጫው በዚህ ነው። ጉዳይ የነዋን ሰሚራ በቀላሉ ልበል ለችርቻሮ ወንድማ ለሙጣ እንጂ። እሺ ሎጋውት እንግዳ። እሺ እንዴት ናችሁ? እንኳን ደህና መጣችሁ። ያው እንግዲህ አመጣጣችሁን ነግራችሁናል። ልጁን ግን አላወቅነውም። እስኪ ልጁ ማን ነው? ምን አለው? ከየት ነው? ብዙ ነገር አለ። አረ ብዙ ነገር አለ። ያው ዲግሪ አለው፣ ያው ማስተርስም አለው፣ ፒኤችዲ አለው። ዝግርግ ያው ፒኤችዲ ረስቶት አለ። መጠጥ ያለ ነው ማለት ነው። አዎ ያው ሰምተናል። እኛ እንደ ሎጉ ነው የጠየቅናችሁ እንጂ እንደው በዛም አጣርተናል። መህሩ ላይ እሷን ጠይቀናት ነበር እና 300,000 ብር ብለናል። 300,000 300,000 ብር ይዙ ሰኞ ሐሙስ ይዙ ማለት አረ ገደል ይግባ ይዙ አያግባ 300,000 ብር እንውጣ። መውጫው በዚህ ስማ እና ልጃችንን ዝም ብለን በነፃ ልንሰጠው ነበር እንደፈለገው 300 አሳነስኩ መሰለኝ።
የኛ ልጅ የተንቀባረረች የተሞላቀቀች ልጅ ናት። በቀላሉ አልድራትም። ይቀልዳሉ እንዴ? ጨመር እናርገው። አራዎ እንዴ ኔክስት ቆይ ኧረ ጆሮዬን ነው ያልኩት። ያው ነው እኮ ቆይ ኧረ ጆሮዬን እንኳን ደህና መጣችሁ። እሺ እንዴት ነው ነገሩ? ትንሽ ቀለም ቀመስ ትመስላላችሁ፣ ሽማግሌም አትመስሉ። የድሮ አራዶች ናቸው። ለመሆኑ እስኪ ማን ነው ልጃችሁ? ምንድን ነው ማን ነው ልጁ? ልጁማ ጆኒ ነው። ጆኒ ልጁማ ስማርት ነው። ልጁ ፊሊፕስ ነው። ፊሊፕስ። አዎ ለመሆኑ ምን አለው? ሙድ አለው። ጉድ አለው። ሙድ አለው። 2.5 ያዋጣል። አራሽታል አላይነፋም። እቺ 2 ለአርሴናል ነው እንዴ? ኔክስት ዛሬ ስንቱን አመላለስ ነው እባክህ። ከሙደኛው እስከ ጉደኛው ድረስ ነው እኮ የመጣው። አየኛ ልጅ ገና ታያለህ ኢንሻአላህ። ኧረ እሱን ትላለህ እንዴ? ዶክተር አብይ ራሱ ሳይመጣ ሚኒስተር ትሆናለች። ሚኒስተር የኛ ልጅ አትጠራት ታያለህ። የበረካ ልጅ አንገት ለኔም ትሆናለህ፣ ትተርፋለህ። ነገ ምን እናመላለስ ኢንሻአላህ። በል አይዞህ፣ ጠንቀቅ በል ሂድ። ሽርጥህ እየወለቀ ነው፣ አንሳው። አይዞህ እንዲህ ትከሳ። አባዬ ወይ የኔ ልጅ አንዴ ላናግር ፈልጌ ነበር። 1000 ጊዜ ማናግሪኝ የኔ ልጅ። ምንድነው አባዬ? ምነግርህ ነገር አታዋጉኝ፣ ንገሪኝ። ፍቅረኛ አለኝ። ፍቅረኛ? ኢና ሊላሂ ወኢና ኢለይሂ ራጂዑን። የኔ ልጅ በኢስላማዊ አደብ አላህ በሚፈልገው መልኩ ሽማግሌ ተልኮ ነው እንጂ የሚሰጠው ፍቅረኛ ምንትስ ምን አይባል ነገር አለ እንዴ? አይደለም። ቆይ ስሚ፣ መጀመሪያ አላህን የሚያስቆጣ ነገር ለምንድን ነው የምትሰሚው? በጃ አይደለም መውደድ ምናምን የሚባል ነገር የለም። እዛ ፊልም ላይ የምታያቸው ነገሮች እዛው ፊልም ላይ መተው ነው እንጂ እስላማዊ አደብ ሽማግሌ ተልኮ እንጂ ምን እንደዚህ ምንትስ ቅርጥስ ልጁን አይኑን እንዳላዩ ሰፈር እንዳይደርስ ማን እንደሆነ ራሱ አጣርቼ በጃ አይደለም ምን መውደድ ምናምን የሚባል ነገር አለ እንዴ? አንቺ ምንድን ነው የምታገቢው? በእስላማዊ አደብ ነው እንጂ ታዲያ እንደዚህ አይነት ነገር አለ እንዴ? መውደድ የሚባል ነገር የለም። ከነገ ጀምሮ ከእሱ ጋር ያለሽን ግንኙነት ታቋርጪ። ማለቴ በቃ አርግዣለሁ እና አርግዣለሁ። አይ ማለት ኢና ሊላሂ ዚና ያው አባዬ ያገባኛል እኮ እንጋባለን። ያገባሻል? ፎገረብኝ። ወዲስ ነው ላ ሐውለ ወላ ጉድ ሰራሽ። ያገባኛል ሙራድ ውሃ በላ እንግዲህ እንዳየነው ነው። ሐላሉ ነገር ውድ ሲሆንብን ወደ ሐራሙ እንዳንሄድ መጠንቀቅ ያስፈልጋል። ስለዚህ ኒካውን ትንሽ ወደድ አታድርጉት። ትንሽ
ዝቅ አስተያየት አለ አይደል? ያኔ ኢንሻአላህ ሁሉም ሰው ለማግባት ይደፍር ይሆናል። ይሄን ቪዲዮ ከወደዳችሁት ላይክ ሼር አድርጉልን። እንደዚሁ ምርጥ ኮሜንቶቻችሁን እንጠብቃለን። ካልወደዳችሁትም ደግሞ ዲስላይክ አድርጉልን። እንደዚሁ አስተያየቶቻችሁንም ስጡን። እንወዳችኋለን። ሶም ዩቲዩብ ቀጣይ ሌላ ቪዲዮ ይዘን እንመጣለን። ያገባኛል እኮ ወላሂ ወይ ያገባል። 2.5 ያዋጣል። ነካው ኔክስ ናይስ ሳፍኝ በእናትህ